ሰላም እንዴት ናችሁ? እንኳን ወደ ደቤቲው በሰላም ተመልሳችሁ መጣችሁ። ይህ ቪዲዮ በዋነኝነት የሚያተኩረው በ2019 ዩኒቨርሲቲ ጆይን ለሚያደርጉ ለ12ኛ ክፍሎች ይሆናል ማለት ነው። እንግዲህ በዚህ ቪዲዮ ዩኒቨርሲቲ ከመምረጣችሁ በፊት ዋና ማወቅ ያለባችሁ ነገር ብዬ ያሰብኩትን ይዤላችሁ መጥቻለሁ። እስከዚህ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። ለማታውቁኝ እኔ ደበበ ባላለው የጅማ ዩኒቨርሲቲ የሁለተኛ ዓመት ተማሪ ነኝ። ይህን ቪዲዮ እስከ መጨረሻ ከተከታተላችሁ በመጨረሻም ስለ ጅማ ዩኒቨርሲቲ አንዳንድ እንደምላችሁ ነገር አለ ማለት ነው። ቀጥታ ወደ ቪዲዮ። ዩኒቨርሲቲ ከመግባታችሁ በፊት ማወቅ ያለባችሁ ብዬ ካመጣሁላችሁ ነገር በዋነኝነትና አንደኛ ላይ ብዬ ማስቀምጠው እኔ ለወደፊት መማር የምትፈልጉትን ዲፓርትመንት አለ ወይስ የለውም፣ ያ የምትመርጡት ዩኒቨርሲቲ አለ ወይስ የለውም የሚለውን ማወቅ አለባችሁ ማለት ነው። እንደምታውቁት ከዚህ ፊት በሆነ ዩኒቨርሲቲ ተማሪዎች የማይፈልጉትን ዲፓርትመንት እየተሰጣቸው በጣም ሲቸገሩ አይታችሁ ሊሆን ይችላል። ግዴታ ማለት ነው የማይፈልጉትን ዲፓርትመንት እንዲሰጣቸው ተደርጓል ማለት ነው። እንግዲህ ከእንደዚህ ያለ ችግር ለመቆጠብ ዩኒቨርሲቲው ምን አይነት ዲፓርትመንት ይሰጣል፣ ዩኒቨርሲቲ ውስጥ ምን አይነት ዲፓርትመንት አለ፣ እኔ የምፈልገው ውስጥ አለ የለም የሚለውን አስቀድማችሁ ማወቅ አለባችሁ ማለት ነው። ከዩኒቨርሲቲ ምደባ በፊት ይሄንን ነው ማወቅ ያለባችሁ። ይሄንን ደግሞ የምታጣሩበት መንገድ አንደኛው እዛ የሚማር ሰው በመጠየቅ፣ ሁለተኛ ዩቲዩብ ሰርች በማድረግ ከተለያዩ ግቢ የተሰሩ ቪዲዮዎች ካገኛችሁ እንደዛ ሪፈር እያደረጋችሁ ይሄንን ኢንፎርሜሽን ከሰበሰባችሁ በኋላ እንድትመርጡ እላችኋለሁ። ምክንያቱም አንድ ሰው ዩኒቨርሲቲውን መርጦ ነገር ግን የሚፈልገው ዲፓርትመንት እዛ ዩኒቨርሲቲ ካሌለ በጣም ሪስክ ነው የሚሆነው ማለት ነው። ይሄ እንዳይገጥማችሁ አስቀድማችሁ የምትፈልጉ ዲፓርትመንት መኖሩና አለመኖሩን እንድታጣሩ እላችኋለሁ ማለት ነው። ሁለተኛው ነገር የዩኒቨርሲቲዎች ጄኔሬሽን ማወቅ አለባችሁ ብዬ አስባለሁ። ጄኔሬሽን ሲባል ምንድነው ልትሉ ትችላላችሁ። የጄኔሬሽን የዩኒቨርሲቲዎች ጄኔሬሽን ማለት ፈርስት ጄኔሬሽን፣ ሰከንድ፣ ሰርድ፣ ፎርዝ እያለ አለ ማለት ነው። ፈርስት ጄኔሬሽን ዩኒቨርሲቲዎች የሚባሉት እንደ ጅማ፣ ጎንደር፣ ሐዋሳ ቶፕ ያሉት ዩኒቨርሲቲዎች ፈርስት ጄኔሬሽን ናቸው ማለት ነው። ፈርስት ጄኔሬሽን መሆኑ አድቫንቴጅም አለው እንደዛውም ዲዝ አድቫንቴጅ አለው። አድቫንቴጁ ምንድነው ካለን በጣም ኤክስፒሪየንስድ የሆኑ መምህራን ይኖሩበታል። እንዲሁም ብቁ የሆነ የላብራቶሪ ክላስ ይኖረዋል ማለት ነው። ፕራክቲካሊ ትምህርቱ ፕራክቲካሊ የተደገፈ ነው የሚሆነው። በሰርድ እና በፎርዝ ላይ እንደዚህ ያለ ነገር ሜቢ ላታገኙ ትችላላችሁ። መምህራኖቹም ያናል ኤክስፒሪየንስ አይደሉም። ግቢውም አዲስ ስለሆነ ምናልባት የላብራቶሪ አቅርቦት ላይኖር ይችላል። ትምህርቱ ፕራክቲካሊ ብዛም ሊሆን ይችላል ማለት ነው። ስለዚህ የጄኔሬሽኖች ልዩነት ስለሆነ የዩኒቨርሲቲዎችን ጄኔሬሽን አለያይታችሁ ማወቅ አለባችሁ ማለት ነው። በሶስተኛ ደረጃ ደግሞ ያስቀመጥኩላችሁ የአየር ጸባይና የሰላም ጉዳይ ነው ማለት ነው። እንግዲህ አሁን ባለንበት ሁኔታ ከበፊቱ ትንሽ ሻል ያለ ነው ብዬ አስባለሁ ሰላም ሁኔታ። ነገር ግን እንደዛም ሆኖ አንዳንድ ቦታዎች እንደዛ የሰላም እጦት ስለሚታዩ ያንን እናንተ ኮንሲደር ማድረግ አለባችሁ። በይበልጥ ደግሞ የአየር ጸባይ፣ አንዳንድ ልጆች አየር ጸባይ ሲቀያየርባችሁ ትንሽ ሊያማችሁ ይችላል። እንደዛ ያለ ጸባይ ያለባችሁ ተማሪዎች በጣም የአየርን ጸባይ ኮንሲደር ማድረግ አለባችሁ። ለምሳሌ አንድ ሙቀት ቦታ በጣም ማይመቸው ሰው ድሬዳዋ ዩኒቨርሲቲ ደረሰው ብንል በጣም ስትራግል ነው የሚያደርገው። ዊዝድሮ አድርጎ እስከ መውጣት ስለሚደርስ ማለት ነው። በጣም ብርዳማ ቦታ የማይችል ሰው ደግሞ ባህር ዳር ቢደርሰው በጣም እሱም ዊዝድሮ አድርጎ እስከ መውጣት ድረስ ሊደርስ ይችላል። ስለዚህ ይሄ እንደዚህ ያለ ችግር ለሚገጥማችሁ ተማሪዎች ይሄንን የአየር ጸባይን በጣም ኮንሲደር ማድረግ አለባችሁ። በአራተኛ ደረጃ ልነግራችሁ የምፈልገው ነገር ምንድነው፣ ቢያንስ ስለ ዩኒቨርሲቲዎች ስለ ሁሉም ዩኒቨርሲቲዎች ማለት ነው ዩቲዩብ ላይ ሰርች እያደረጋችሁ ስለሚሰጡ ዲፓርትመንት እንዲሁም ርቀታቸው ከአዲስ አበባ ምን ያህል ነው የሚለውን ስለ ሰላም ሁኔታ፣ የአየር ሁኔታ ሙሉውን ሰርች አድርጋችሁ ማወቅ አለባችሁ ማለት ነው ዩኒቨርሲቲ ከመምረጣችሁ በፊት እንጂ ራንደም ላይ ዝም ብላችሁ ዩኒቨርሲቲ እንደማትመርጡ ተስፋ አደርጋለሁ። እንግዲህ በስተመጨረሻ ስለ ጅማ ዩኒቨርሲቲ አንዳንድ ነገር ልበላችሁ። እኔም እዛ እየተማርኩ ስለሆነ እንግዲህ ጅማ ዩኒቨርሲቲ ቶፕ ከሚባሉ ዩኒቨርሲቲዎች አንዱ ነው። ማለትም ፈርስት ጄኔሬሽን ውስጥ ነው የሚመደበው። እንዲሁም የሚሰጣቸው ዲፓርትመንቶችን ካየን ከሌላ ዩኒቨርሲቲዎች ይሻላል በሚባል ደረጃ አሪፍ ዲፓርትመንት ይሰጣል። በኮምፒውቲንግም፣ በኢንጂነሪንግም፣ በጤና ያው እንደምታውቁት በጤና የታወቀ ነው ጅማ ዩኒቨርሲቲ። ሜዲሲን፣ አነስቴዥያ፣ ኤችኦ፣ ፋርማሲስት፣ ዴንቲስት መማር ለምትፈልጉ ተማሪዎች ጅማ ዩኒቨርሲቲ ተመራጭ ነው ማለት ነው። እንዲሁም በኢንጂነሪንጉ ከመጣን 12 አይነት የኢንጂነሪንግ ዲፓርትመንት የሚሰጥበት ግቢ ስለሆነ እዛ ከመጣችሁ የዲፓርትመንት ነገር ምንም አያሳስባችሁ ማለት ነው። የሚያሳስባችሁ ትንሽ
ያው ቻሌንጅ የሚያደርግብኝ ስለሆነ ለቻሌንጁ ትንሽ ተዘጋጅታችሁ መምጣት ነው። ማለትም እንደናንተ ጉብዝና ይወስነዋል ማለት ነው። እናንተ ከጠነከራችሁ ያው ትሰሩታላችሁ፣ አለበለዚያ ግን ከሌላው ግቢ የተለየ ነው ማለት ነው። በዚህ ፈተና ወጣጡ ምናምን ነገር የተለየ ስለሆነ ለዚህ ተዘጋጅታችሁ መምጣት አለባችሁ። ሌላው የሰላሙ ጉዳይ ምንም የሚያሳስብ ነገር የለም። አየር ጸባይ ከሆነ ምንም የሚያሳስብ ነገር የለም። ለሙቀታም ቀዝቃዛም ለሚመቸው ሰው አሪፍን ምቹ ከተማ ናት ማለት ነው። ጅማ በጣም አሪፍ ናት፣ ምቹ ናት። ስለዚህ በአጠቃላይ ስለ ጅማ ዩኒቨርሲቲ ይሄን ይመስላል ባጭሩ። እና ይሄንን ቪዲዮ እስከዚህ ከተከታተላችሁ ላይክ በማድረግ እንዳይረሳ፣ እንዲሁም ሰብስክራይብ እያደረጋችሁ ለጓደኞቻችሁ ሼር አድርጉ። በቀጣይ ደግሞ አስቱ መወዳደር የምትፈልጉ ተማሪዎች እንዴት እንደምትወዳደሩ ለምንስ እንደምትወዳደሩ ቪዲዮ መሰራላችሁ ይሆናል። እንዲሁም እናንተም በጣም የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። ቀጣይም እንደዚሁ ሌላ ቪዲዮ የምሰራላችሁ ይሆናል ማለት ነው። ኖቲፊኬሽን አብረታችሁ በዚሁ ቻናል እንድጠብቁኝ እላችኋለሁ። መልካም ቆይታ። እወዳችኋለሁ። ቻው